ነገር ግን በዚህ ሁኔታ ነው ወይ ታዲያ ይቅርታ የምትጠይቀው? ትላንትና እንደተነጋገር ነው በዚህ መንገድ መሄድ አልነበረብም። ከወደድካት ወይም ከሷ ጋር መኖር የምትፈልግ ከሆነ ወደ ቁም ነገር ብትሻገር የተሻለ ይመስለኛል። ትዳራቸው ጉዳይም በተለያየ ምክንያትም እንግዲህ በጣም ሲጨቃጨቁ ነበር። ይሄ ነገር ደግሞ አሰልች እየሆነ መጥቷል። በተለይ ተመልካችም በጣም ሰልችቶት ሩታ ይህንን ነገር እንዴት ነው የምትመለከተው? ሩታ እስከ ዛሬ ድረስ እንግዲህ የፍቺውን ጥያቄም ያው ፍርድ ቤት አላስገባችም። ነገሩ ተንጠልጥሎ ነው ያለው። በዚህ ቪዲዮ ላይ እንግዲህ ሽማግሌ እልካለሁ ብሏል ተብሎ እንግዲህ በብዛት ሲወራ ነበረ። በተለይ አብርሃም ሽማግሌ መላክ እፈልጋለሁ ወይም ደግሞ ሽማግሌ እልካለሁ በቅርብ ቀን ብሎ ለሄርሜላ እንደተናገረ በስፋት እየተወራ ይገኛል። እንግዲህ ይሄ ነገር እውነት ነው ወይስ አይደለም? በዚህ ቪዲዮ በደንብ አድርጌ የማሳያችሁ ይሆናል። አዳዲስ ነገሮች ተከስቷል። ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ቪዲዮአችን መምጣቴ ሳይሆን ያው አንቺን ለብሮሽም ከፍቶሽም ማየት አልፈልግም። እንደ ማንኛውም ሰው ጥፋት አጥፍቻለሁ። ያጠፋ ሰው ደግሞ ይመለሳል። እውደድህ መልሼ ከራሴ ቀንሼ እንደ በፊትም እየሆነችልኝ አይደለም ምናምንና ያው አይ ቲንክ አጥፍቻለሁኝ። ግን ደግሞ አንዳንድ ጥፋቶች አውቃችሁ ስታጠፉትና ሳታውቁ ስታጠፉት እኩል አይደለምና እንግዲህ አብርሃም እዚህ ጋር የሄርሜላን ጉዳይ እያያዘ ነው በደንብ አድርጎ እየተናገረ ይገኛልና ሄርሜላን ከልቡ እየወደዳት ነው። ያንን ነገር በደንብ አድርጎ እያሳየው። ነገር ግን በዚህ ሁኔታ ነው ወይ ታዲያ ይቅርታ የምትጠይቀው? ትላንትና እንደተነጋገር ነው በዚህ መንገድ መሄድ አልነበረብም። እሷ በዛም በዚህም ይቅርታ ታረግላለች፣ ያው እናውቃለን። ነገር ግን ሩታ ያላገኘችው ነገር ወይም ደግሞ ከዚህ በፊት አንተ ያላረከው ነገር ለሄርሜላ ማድረግ ይኖርብሃል ማለት ነው። እንግዲህ አሁን አብርሃም በዚህ መቀጠሉ ወዶታል። በተለይ ከሩታ ጋር መለያየት ፈልጓል። በጣም ብዙ ጊዜ ማለት ይቻላል ይህንን ነገር እያነሳ ይገኛል። ሄርሜላን በደንብ ከወደድካት ወይም ከሷ ጋር መኖር የምትፈልግ ከሆነ ወደ ቁም ነገር ብትሻገር የተሻለ ይመስለኛል። ካልሆነ ግን ነገም ተመሳሳይ ነገር ነው የሚገጥም። ነገም ተመሳሳይ የሆነ ነገር ውስጥ ነው የምትገባ፣ ችግር ውስጥ ትገባለህ። ከዛ ውስጥ ለመውጣት ደግሞ እጅግ በጣም ስትንጨረጨር እናያለን ብዙ ጊዜ ማለት ነው። እንደዚህ አይነት ነገር ውስጥ ሳትገባ ነገሮችን ማስተካከል ትችላለህ። በተለይ ከሄርሜላ ጋር መኖር የምታስብ ከሆነ ወደፊትም የሚጠቅምን ነገሮችን ቶሎ ብለህ መወሰን ይኖርብሃል ብዬ ነው የማስበው። እንግዲህ አብርሃም በአሁኑ አምርሯል። በቃ አብርሃም ከሄርሜላ ጋራ መኖር ይፈልጋል፣ ከሄርሜላ ጋራ መሆን ይፈልጋል። ብዙ ጊዜ ይሄንን ነገር ሲናገር ነበረ። ሩታ ይሄንን ነገር እንዴት ነው የምትመለከተው? ሩታ እስከ ዛሬ ድረስ እንግዲህ የፍቺውን ጥያቄም ያው ፍርድ ቤት አላስገባችም። ነገሩ ተንጠልጥሎ ነው ያለው። ነገር ግን ያንን ጉዳይ ሳይዘጋ ቀጥታ እንደዚህ አይነት ሪሌሽንሺፕ ውስጥ ገብቶ በስተመጨረሻ ወይ ሄርሜላ አርገዛ ወይም ደግሞ ወደማይፈልገው ነገር ውስጥ ሊገባ ስለሚችል አሁንም ቢሆን የውሳኔ ሰው መሆን አለበት ብዬ ነው ማስበው። አብርሃም እንግዲህ በተደጋጋሚ የሚያጠፋቸው ጥፋቶች አንደኛው አንዱን ፋይል ሳይዘጋ ወይም ደግሞ አንዱን ነገር ሳይጨርስ ወደ ሌላ ነገር ይሻገራል። ይሄ ነገር ደግሞ ለሱ እጅግ በጣም ከባድ ነው። እጅግ በጣም ከምታስቡት በላይ በተለይ እንግዲህ ሽምግልናው ነበረ ከዚህ በፊት ያው ሰምተን ነበረ። በጣም ብዙ ነገሮችም ሲወሩ ነበረ። ከዛ በኋላ እንግዲህ ሩታም አቀዘቀዘችው፣ ነገሩን አልፈለገችም። በስተመጨረሻ ግን እንደተለያዩ ወይም ደግሞ እንደተለያየ ሰው የሚያስብ ከሆነ የፍቺውን ጥያቄ ምን ላይ እንደደረሰ ተከታትሎ በስተመጨረሻ እንደምንም አስፈጽሞ ወደ ራሱ ህይወት መመለስ አለበት ብዬ ነው ማስበው። እንግዲህ አብርሃም በዚህ ሁኔታ ቀጥሏል። እጅግ በጣም የሚገርም ነገርም ተሰምቷል ዛሬ። በተለይ እንግዲህ ሽምግልና ጭምር ለሄርሜላ ለመላክ እንዳሰበ ያንን የሚገልጽ በተለይ ብዙ ሐሳብ ሰምቻለሁ። በጣም ብዙ ሰው ኮሜንት እያደረገ ነበረ በአብርሃም ቪዲዮ ስር ለሄርሜላ እንግዲህ ሽምግልና እንደሚልክም ጭምር በስፋት እየተወራ ይገኛል። ይሄ ነገር እውነት ነው ወይስ አይደለም? አብርሃም በዚህ ጉዳይ ላይ እየተናገረ ነገር አለ ወይስ የለም? እስቲ በዚህ ቪዲዮ የምንመለከት ይሆናል። እዚህ ጋር እንግዲህ የምታዩት
እህቷ ናት። ያው የሄርሜላ እህት ያው ብዙ እህትና ወንድም እየመጡ ነው ሰሞኑን አይታቸዋል። ነገር ግን እሱ አይደለም ዋናው ቁም ነገሩ። ምንድነው ያሰበው አብርሃም ምንድነው ያሰበው? እስቲ እንግዲህ ቪዲዮውን በደንብ እንከታተለው። እንደማታውቂው ማለት እንዴ በቃ የኔን ቪዲዮ ያያምር ይሄን ያቋሙ ያምር ስለማታውቂው ማለት ያለሽ እንዴ በአካል እንደማታውቂው ነበር ግን በዚህ ጋር አይ በአካል አሁን ተገናኘን። ያው በአካል ያገኘሁት ዛሬ ነው። ባንቺ አይደግመኝም። ሶ እንግዲህ ይቅርታ ለመጠየቅ በምትወዳት እህቱ እንግዲህ መጥቷል ማለት ነው። ሶ አሪፍ ነው። በዚህ ይሄ ነገሩ አሪፍ ነው። አብርሃም አንድን ነገር በቃ ግግም ይልበታል፣ ከያዘ አይለቅም። ለዛ ነው ብዙ ጊዜ የሚሳካለት ይመስለኛል። ዩቲዩብን በዛ ምክንያት ነው የተሳካለት። ታውቃላችሁ በጣም ብዙ ነገሮችን አሳልፏል በህይወቱ። እጅግ በጣም ብዙ ከባድ ጊዜያትን አሳልፏል። እጅግ በጣም ደስ የሚሉ ጊዜያትም አሳልፏል። ነገር ግን ከሩታ ጋራ በነበረበት ታይም ላይ እንዳም በፍቅር ካሳለፉት በጭቅጭቅ ያሳለፉት ይበልጣል። ብዙዎቻችሁ ታውቃላችሁ እጅግ በጣም ረጅም ጊዜ ሲጨቃጨቁ ነበረ። በዚህ በትዳራቸው ጉዳይም በተለያየ ምክንያትም እንግዲህ በጣም ሲጨቃጨቁ ነበረ። ይሄ ነገር ደግሞ አሰልች እየሆነ መጥቷል። በተለይ ተመልካችም በጣም ሰልችቶታል። ተመልካች ብቻ አይደለም ሩታም አብርሃምም ይሄ ጉዳይ እየሰለቻቸው መጥቷል። ሶ እንግዲህ አዲስ ነገር ይፈልጋሉ። በራሳቸው በኩል የተሻለ ህይወት መኖር ይፈልጋሉ። በዛ ሁኔታ መቀጠል አይፈልጉም። አብርሃም ያንን ነገር በእርግጠኝነት ይፈልጋል። በተደጋጋሚም ሲያወራ የነበረ እስከ ዛሬ ድረስ እንግዲህ ከሄርሜላ ጋር መሆኑ ነፃነትን እንደማወጅም ጭምር ነው ብሎ በደንብ አድርጎ ሲናገር ነበረ። ሶ እንግዲህ ሄርሜላን ከልቡ ይወዳታል። ነገር ግን እስከ ዛሬ ድረስ ለምንድን ነው ለቁም ነገር ያላሰባት? ወይም ደግሞ ይሄ ትዳር የሚባለውን ነገር እንግዲህ እስከ ዛሬ ድረስ አላሰበም። ሄርሜላን በራሷ በኩል ያወራችው ነገር የለም። ነገር ግን ፍላጎት እንዳላት በእርግጠኝነት ማውራት ይቻላል። በተደጋጋሚ ይህንን ነው የምታስበው ሄርሜላ። ሶ አብርሃም ወሳኝ ታይም ላይ ነው ያለው። ነገር ግን አሁን ካለበት ነገሮች እንግዲህ ወደ አንድ ውሳኔ መሄድ አለበት ብዬ ነው ማስበው። በተለይ ሩታ አሁን የምታስበውን ነገር አናውቅም። እሷ እርቅ ትፈልግ ይሆናል ወይም ደግሞ በቀል ልታስብ ትችላለች። አይታቸዋል ሰሞኑን በጣም ከባድ ነገሮች ሲፈጠሩ ነበረ። በተደጋጋሚ እንግዲህ በሩታ በኩል የሚመጡ ነገሮች እጅግ በጣም ከባድ ሆኖ ቀጥሏል። ሶ አብርሃም አሁንም እንደዚህ አይነት ወጥመድ ውስጥ ሳትገባ ነገሮችን ማስተካከል አለበት ብዬ ነው ማስበው። እንግዲህ እዚህ ጋር ምንድነው ያወራ? የእውነት ስለ ሽምግልናው ጉዳይ አውርተዋል ወይ? በስፋት እንግዲህ እሱ ነው ሲወራ ስለነበረ እና እስቲ እንስማ። በጣም ሰው መቅረብ የምትችል አይነት ዘመድ ነው ያለሽ። ዘመድ ማለት አልችልም እህትሽ ማለት ነው። እንዳውም ደግሞ በጣም ግልጽ ነው ማለት ባልነግራትም በቃ ሻፈሽ ለዛ ነው እንጂ ጥፋት ስታጠፋማ ግዴታ ነው እኮ። ግን የሆነ ታሳዝናለህ። የምሬን ነው። እና ሁሌም አሁን እንኳን ለሚፈልገኝ ሰው ነው እየደከምኩ ያለው ሳልኩኝ ማለት ነው። የሆነ ስሜት አለ እኮ አፌ ያልተጻፈ ቴክስት የለም እንዴ ግፊ አይደለም። እንግዲህ አብዛኛውን የተመለከትኩት ቪዲዮ ላይ እንዳየሁት ከሆነ ቪዲዮን እኔ ሙሉውን ለማየት ሞክሬያለሁ። እናንተ ካላያችሁ ማየት ትችላላችሁ። ነገር ግን እዚህ ቪዲዮ ላይ የተነሳው አንድም ስለ ትዳር ወይም ደግሞ አንድም ስለ ሽምግልና ጉዳይ የለምና አብዛኛው ሰው ሲያወራ የነበረው ወይም ደግሞ ኮሜንት ላይ እንግዲህ ሲሰጥ የነበረው ለአብርሃም የተሳሳተ መረጃ ነው ማለት ነው። ምንም አይነት ሽምግልና ለመላክም አላሰበም አብርሃም። ያንን ነገር ነው እንግዲህ ቪዲዮ ላይ ያሳየን። ነገር ግን ያው በራሱ በኩል አስበው ሊሆን ይችላል። ለኛ ያልነገረን ነገር በጣም ብዙ ነገሮች ሊኖሩ ይችላሉ። ነገር ግን በኢንስታግራምም በዩቲዩብም ጭምር እንግዲህ ፎቶዎች ፖስት ሲያደርግ ነበረ። ከሄርሜላ ጋር የተነሱትን አንዳንድ ፎቶዎችን ፖስት አድርጓል። እጅግ በጣም እንደሚወዳት እጅግ በጣም እንደሚያፈቅራትም ጭምር ሲናገር ነበረ። ሶ እሷን ማጣት አይፈልግም። ነገር ግን ስለ ትዳርም ስለ ሽምግልና ጉዳይም
ማንሳትም አልፈለገም ወይም ደግሞ ሰዓቱም አይደለም ብሎ አስቦ ሊሆን ይችላል። ነገር ግን እውነት ለመናገር ያው እርግጠኛ መሆን አለበት ከዚህ በፊት የሰራውን ስህተት በድጋሚ መስራት ስለሌለበት አብርሃም አሁንም ቢሆን ጊዜ ወስዶ ነገሮችን በደንብ ከራሱ ጋራ ቁጭ ብሎ አስቦበት ቢወስን የተሻለ ነው። ምክንያቱም ሽምግልናም ይሁን እንግዲህ ወደ ትዳር የሚሄድ ከሆነ እጅግ በጣም እርግጠኛ መሆን አለበት ከዚህ በፊት በተመሳሳይ ስህተት ባናገኘው የተሻለ ስለሆነ ጊዜ ሊሰጠው ይገባል። ለአብርሃም ማወቅ ያለባችሁ ነገር ይሄ ነው። ዋነኛው ጉዳይ አብርሃም ጊዜ ወስዶ ስለ ህይወቱ ማሰብ አለበት። ለተወሰነ ጊዜ እረፍት ወስዶ ከራሱ ጋር መማከር አለበት ብዬ ነው ማሰብ። በጣም ብዙ ነገሮችን ሊሰማ ይችላል። እጅግ በጣም ከባድ ጊዜያትን አሳልፏል እናውቃለን። ነገር ግን አሁን ጊዜ ወስዶ ያለውን ነገሮችን አስተካክሎ ከዚህ በፊት ደግሞ የተፈጠሩትን ነገሮችን በደንብ በቃ አስተካክሎ በተለይ የፍቺን ጉዳይ ወይ ጨርሶ ወይ ታርቆ ነው ወደ ህይወቱ መመለስ ያለበት ብዬ ነው ማስበው። እንግዲህ አዳዲስ ነገሮች ይኖራሉ። በሚቀጥለው ቪዲዮ ደግሞ እጅግ በጣም በሚገርም ሁኔታ እንመለሳለን። በተለይ በማታ እንግዲህ ላይቭ ስትሪም እንመለሳለን። ዛሬ ማታ ላይ ትልቅ ላይቭ ስትሪም ይኖረናል። በትንሹ ለ1 ሰዓት ስትሪም እናረጋለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።